በእያንዳንዱ ጊዜ ለፖርን ስትሸነፍ አንጎልህ ራሱን እንደገና ይለውጣል። አውቃለሁ፣ ይህንን ቃል ደጋግሜዋለሁ። ዛሬ ግን በጥልቀት ነው የምናየው። አንጎልህ የሚለወጠው ለዝሙት ስሜት ብቻ ሳይሆን ለተሸናፊነት ስሜት ጭምር ነው። በእያንዳንዱ ጊዜ ለፖርንና ለሴጋ ተሸንፈ ስትወድቅ ሱስ ውስጥ ብቻ አይደለም የምትገባው። ተሸናፊ የሆነ ማንነት እንዲኖርህ ዳግም አይምሮ እንደ አዲስ እየተገነባና እየተሰራ ነው። የግንባቱ አሸዋና ብሎኬት ደግሞ ሀፍረት፣ ባዶነትና ፍርሃት ናቸው። የፖርን ፍላጎት ለምን ጠንካራ እንደሆነ አስበህ ታውቃለህ? ለምንድን ነው ራስን የመግዛት አቅሜ እንደዚህ የተዳከመው? መጸለይ፣ ማንበብ፣ መስራት ስፈልግ ለምንድን ነው ጉልበት የማጣው ብለህ አስበህ ታውቃለህ? መልሱ በአንተ የዲሲፕሊን ችግር ውስጥ ብቻ አይደለም ያለው። መልሱ የሚገኘው በአንጎል ውስጥ ባሉ ትንንሽ ነርቮች ውስጥ ነው። ይህ የአይምሮ ጦርነት ነው። ዛሬ ጠላት ያንተን ተፈጥሯዊ የአይምሮ አሰራር ተጠቅሞ እንዴት እስረኛ እንደሚያደርግህና አንተ ደግሞ ያንኑ የአይምሮ ተፈጥሯዊ አሰራር ተጠቅመህ እንዴት ለድል ራስን እንደገና ፕሮግራም እንደምታደርግ አሳይሃለሁ። ይህንን ከተረዳህ ጦርነቱን የምትዋጋበት መንገድ ለዘላለም ይቀየራል። አንጎልህ በተፈጥሮ የሚሰራው ለአንድ አስደናቂ ዓላማ ነው። በሕይወት እንድትኖር እንድትበለጽግና እንድታድግ ለመርዳት ነው። ይህንን ለማድረግ የሚያስችል ደግሞ የሽልማት ስርዓት አለው። ይህ ስርዓት የሚሰራው በዶፓሚን አማካኝነት ነው። ዶፓሚን የጥሩ ስራ ኬሚካል ብለህ ልትወስደው ትችላለህ። ጠንክረህ ስትሰራ፣ ጥሩ ውጤት ስታመጣ ዶፓሚን ይፈሳል። አንጎልህ ጥሩ ይሄንን ድገመው ይልሃል። ከጓደኞችህ ወይም ከቤተሰብ ጋር ጥሩ ጊዜ ስታሳልፍ አሁንም ዶፓሚን ይፈሳል። አንጎልህ ግንኙነት ጥሩ ነው፣ ደስ ይላል ይልሃል። ዓላማህን ስታሳካ ወይም አዲስ ነገር ስትፈጥር ትንሽ ዶፓሚን ይለቀቃል። አንጎልህ እድገት አስፈላጊ ነው፣ ቀጥልበት ይልሃል። አየህ፣ ስራ፣ ሽልማት፣ ደስታ፣ ይህ ጤናማው የአእምሮ አሰራር ነው። ፖርን ግን ይህንን ጤናማ ስርዓት ይጠልፈዋል። ልክ አንድ ጠላፊ ወይም ሃከር የባንክ ሲስተምን ሰብሮ ያለ ስራ ገንዘብ እንደሚያወጣው ፖርንም የአንጎልን የሽልማትና የደስታ ሲስተም ሰብሮ ያለ ምንም ጥረት፣ ያለ ምንም እውነተኛ ስኬት፣ ያለ ምንም እውነተኛ ግንኙነት ከፍተኛ መጠን ያለው ዶፓሚን ያስፈስስና ጊዜያዊ ደስታን ይሰጣል። ይህ ሱፐር ስቲሙለስ ይባላል፣ ወይም ደግሞ ከተፈጥሮ ውጪ የሆነ የተጋነነ ከመጠን በላይ የሆነ ማነቃቂያ ማለት ነው። አእምሮ ደግሞ ደስታ የሚሰጥ መሆኑን እንጂ የውሸትና የእውነት መሆኑን አይለይም። በዚህ ምክንያት አንጎል የውሸት የሆነውንና ቀላል የሆነውን ብቻ መመኘት ይጀምራል። እውነተኛውን ጥረት የሚጠይቀውንና አድካሚ የመሰለውን ደግሞ መቃወምና መሸሸት ይጀምራል ማለት ነው። አሁን በመቀጠል ፖርኖ አእምሮውን መለወጡን የምታውቅባቸውን የተወሰኑ ምልክቶች እናያለን። አንደኛ፣ የመነሳሳት እጦት። ጠዋት ከእንቅልፍ ስትነቃ ምንም ነገር የመስራት ፍላጎት የለህም። ስራ፣ ትምህርት፣ ሁሉም ነገር ለአንተ ትርጉም የሌለው ይሆንብሃል። እንዲሁም በህይወትህ የሚያጓጓና እኖርለታለሁ የምትለው የተጨበጠ ነገር የለህም። ሁለተኛ፣ የአእምሮ ብዥታ ወይም መሸፈን። ይህ ማለት በደንብ አሰላስለህ ወይም አርቀ ማሰብ አትችልም። ትንንሽ ነገሮችን መረዳት ስለሚከብድህ ሁልጊዜ ነገሮች ለአንተ ግልጽ አይሆኑልህም። እንዲሁም አንድ ነገር ላይ ትኩረት ማድረግ ይሳናሃል። ሶስተኛ፣ ስንፍና ነው። ከዚህ በፊት ፈጣን የነበርከው ልጅ አሁን ግን ወደ ውጭ መውጣት ከባድ ነገር ስለሚሆንብህ የማያደክመውን ሶፋ ላይ መቀመጥና ቲቪ ማየትን ትመርጣለህ። በሄድክበት ቦታ ሁሉ አመቻችተህ ስልክህን አውጥተህ ቲክቶክና ሌሎች ገጾችን ለማየት ትቸኩላለህ። ስብሰባ፣ ውይይት ወይም ከጓደኞች ጋር ስትሆን ቶሎ ለመለያየት ትቸኩላለህ። አራተኛ፣ የመንፈስ ጭንቀት ይከብሃል። ሕይወት ጣዕሟን ታጣብሃለች። ምንም ነገር አያስደስትም። በባዶ ሜዳ በሰላም ሀገር የዓለምን ኃጢአት ሁሉ እንደተሸከመ ሰው ትጨነቃለህ። በሰዎች ተከበህ ብቸኝነት ይሰማሃል። አምስተኛ፣ ለእውነተኛ ሴቶች ፍላጎት ታጣለህ። ዓይንህ ከተቀነባበሩ የፖርን ምስሎች ጋር ስለሚላመድ እውነተኛና ጤናማ ግንኙነት አሰልቺ ይሆንብሃል። አየህ፣ ሰውነትህ ደስታን ቢፈልግም ነፍስህ ግን እስከዛሬ የጮኸች ነው። እንዲህ ነው ፖርን ተዋጊዎችን ወደማያስብ ዞምቢነት የሚቀይረው። አሁን በአካል ቆመሃል፣ ነገር ግን ሕይወትን እየኖርካት አይደለም። ሰውነትህ ይንቀሳቀሳል፣ መንፈስህ ግን እንደ እሳት በሚበላና በሚያስጨንቅ ሰንሰለት ውስጥ ታስሯል። ይህ የአእምሮ ጦርነት የሚካሄደው በአንድ አደገኛ ዑደት ወይም ድግግሞች ነው። ይህንን ደረጃ በደረጃ እያዘናጋ ወደ ሱስ የሚወስድህን መንገድ ካልተረዳውና እስከ መጨረሻው ካልሰበርከው በውስጡ መሽከርከርህን አታቆምም። የመጀመሪያው ደረጃ ወሲብ ቀስቃሽ ነገሮች ናቸው። ሁሉም ነገር የሚጀምረው በእነዚህ ወሲብ ቀስቃሽ ነገሮች ምክንያት ነው። እነዚህ ቀስቃሽ ነገሮች ሁለት አይነት ናቸው። ውጫዊና ውስጣዊ ቀስቃሽ ነገሮች ብለን ልናያቸው እንችላለን። ውጫዊ ቀስቃሽ ነገሮች የኢንስታግራም ላይ የሞዴሎች ፎቶ፣ ሴክስ ያለበት የፊልም ሲን ወይም ድንገት ብቅ ያለ ማስታወቂያ ሊሆን ይችላል። ወይም ደግሞ ራስህ ፈልገህ የምታየው የፖርን ቪዲዮ ሊሆን ይችላል። ሁለተኛ ውስጣዊ ገፊ ጉዳዮች ናቸው። መሰልቸት፣ ጭንቀት፣ ብቸኝነት፣ ድካምና ብስጭት ሊሆን ይችላል። ሁልጊዜ አንጎልህ ይህ ስሜት ሲሰማው ፈጣን መፍትሄ ይፈልጋል። አንተ ደግሞ ያስለመድከው መፍትሄ ፖርን ነው። በዚህ ምክንያት አእምሮ ጭንቀት እኩል ነው ፖርን፣ ብስጭት እኩል ነው ፖርን የሚል ፎርሙላ ይዟል። ይህን ፎርሙላ እስክትቀይረው ድረስ ፎርሙላው ይሰራል። ማለትም ጭንቀት ሲሰማ የግድ ፖርኖ ታያለህ ማለት ነው። ደረጃ 2 ፍላጎት ነው። እነዚህን ቀስቃሽ ነገሮች ስታይ አንጎልህ እውነት ነው ዶፓሚን እፈልጋለሁ እያለ መጮህ ይጀምራል። ምክንያቱም ይህ ነገር አእምሮ የለመደው ቀላል የደስታ መንገድ ነው። በዚህ ጊዜ የሚመጣብህ ስሜት በጣም ኃይለኛ ሊሆን ይችላል። ልክ በበረሃ ውስጥ ውሃ እንደተጠማ ሰው ማለት ነው። ቆሻሻም ቢሆን ምንም አይነት
አይነት ፈሳሽ ነገር ሊጠጣ ይችላል። ሶስተኛው ደረጃ መንካትና ማየት ነው። ያየኸውና የፈለከውን የተመኘኸውን ቪዲዮ መንካትና ማየት ትጀምራለህ። ይህ የውሳኔው ቅጽበት ነው። ለፍላጎቶች ትሰጣለህ፣ ከዛም ቪዲዮውን ትከፍታለህ። እቺን ብቻ ያልክ ብዙ ታያለህ። በዚህ ሰዓት አእምሮ ሁሉንም የአንጎልህን መንገዶች ዘግቶ ፈጣን የሆነ የዶፓሚን ጎርፍ ብቻ ይሰጣል። አንጎልህ ደግሞ አየህ መፍትሄው ይሄ ነው ይልሃል። ያን ጭንቀት እኩል ነው ፖርኖ የሚል ፎርሙላም ደመቅ አድርጎ ይዘዋል። ይህ ማለት ይሄን ፎርሙላ ለማጥፋትና ራስን ከዚህ ሱስ ለማዳን የምታደርገው ጥረት የበለጠ አደገኛና ከባድ እየሆነብህ ይመጣል ማለት ነው። ደረጃ 4 ውድቀት። የዶፓሚን ጎርፉ ሲያልቅ አንጎል ውስጥ እውነታው መገለጥ ይጀምራል። ለዶፓሚን ጎርፍ ብቻ ሲባል ዝም እንዲሉ የተደረጉትና ተቆልፎባቸው የነበሩት የአእምሮ ክፍሎች ይመጡና ምን እየተካሄደ ነው? ዓላማችንስ? ስራችንስ? ድካም፣ መጋፈጥ፣ ማሳካት፣ ስፖርት እያሉ መጠየቅ ይጀምራሉ። በዚህ ጊዜ ጥፋተኝነት፣ ሀፍረት፣ ራስን መጥላት፣ የመንፈስ ጭንቀት ይወርሳል። አሁን የቅድሙ የዶፓሚን የሽልማት ስርዓትህ ሙሉ በሙሉ ተዘግቷል። ደረጃ 5 መደጋገም ነው። ይህ ነው ወጥመዱ። ከውድቀቱ በኋላ በሚሰማህ መጥፎ ስሜት ምክንያት አንጎል እንደገና መፍትሄ ይፈልጋል እና የሚያውቀው ብቸኛ መፍትሄ ደግሞ ፖርን ብቻ ነው። ስለዚህ አዙሪቱ እንደገና ይጀምራል። በዚህ ጊዜ ግን ይበልጥ ጠንካራ ስለሆነ እያንዳንዱ እይታ በአንጎል ውስጥ ያለውን የሱስ የነርቭ መንገድ ከቀድሞ በበለጠ ሁኔታ ያጠነክረዋል። ልክ በጫካ ውስጥ በተመሳሳይ መንገድ ደጋግመ ስትሄድ መንገዱ እየሰፋና እየጎላ እንደሚሄደው ማለት ነው። ከጊዜ በኋላ አንጎልህ እንዲህ የሚል ፎርሙላ ይጭናል። በተከፋን ጊዜ ፖርን እናያለን፣ ሴጋ እንመታለን። በደከመን ጊዜ ፖርን እናያለን፣ ሴጋ እንመታለን። ብቸኝነት ሲሰማን ፖርን እናያለን፣ ሴጋ እንመታለን። አየህ፣ ይህ ኃጢአት ብቻ አይደለም፣ በአንጎል ውስጥ የተጫነ ራሱን የቻለ ሶፍትዌር ነው። መልካሙ ዜና ግን ፖርን አንጎልህን ለተሸናፊነት እንደገና መስራት ከቻለ በተመሳሳይ አንተም አንጎልህን ለጥንካሬና ለማሸነፍ እንደገና መለወጥ ትችላለህ። አንጎልህ ኒውሮፕላስቲሲቲ የሚባል አስደናቂ ባህሪ ያለው። ይህ ማለት አንጎልህ እንደ አለት አንዴ የተፈጠረ የማይቀየር ነገር ሳይሆን እንደ ሸክላ የሚቀረጽ የሚስተካከልና የሚቀያየር ነገር ነው ማለት ነው። በአዲስ ልምዶች፣ በአዳዲስ አስተሳሰቦች እና በአዳዲስ ድርጊቶች እንደገና ልትቀርጸው ትችላለህ። አንተ ደግሞ የሸክላ ሰሪው ነህ። አሁን በአዲስ ጤናማና ንጹህ ዶፓሚን በሚሰጡ ልማዶች የፖርኖግራፊን የሽንፈት የነርቭ መንገዶች አዳክመህ የድልንና የጥንካሬን መንገዶች እንዴት በአእምሮ ውስጥ እንደምትገነባ አሳይሃለሁ። የመጀመሪያው በጥልቀትና በትኩረት መስራት ነው። ፖርን ትኩረትህን ይበትነዋል። በተቃራኒው አንተ ደግሞ ለአንድ ሰዓት ያክል ስልክን ዘግተህ በአንድ ነገር ላይ ብቻ አተኩር። ትምህርት፣ ስራ፣ መጽሐፍ ማንበብ ወይም ወክ ማድረግ ሊሆን ይችላል። ወይም ደግሞ ስልክህን ቤት አስቀምጠህ ቅዳሴ አስቀድሰ መምጣት፣ መስጊድ ወይም ደግሞ ቸርች ሄደህ ቁርአን ወይም መጽሐፍ ቅዱስ አንብበህ መመለስ ወይም ስለ ስራ እቅድና አቅጣጫ ሰርተህ መመለስ ትችላለህ። ይህ አይነቱ ድርጊት የትኩረት ጡንቻዎችን እንደገና ይገነባቸዋል። በዚህ ጊዜ ፖርንን የሚዋጉልህን የአእምሮ ክፍሎችን እያገዝካቸው ነው። ሁለተኛ ከፍተኛና ከባድ የአካል ብቃት እንቅስቃሴ መስራት ጀምር። ስፖርት ለፖርንና ሴጋ የምታባክነውን ጉልበትህን ወደ አካላዊ ኃይል ይቀይረዋል። ፑሻፕ፣ ሩጫ ወይም ክብደት ማንሳት ስትሰራ አንጎልህ ጭንቀት እኩል ነው ፖርኖ ብሎ የጫነውን ፎርሙላ ይሰርዝና ከጭንቀት የምወጣው በስፖርት ነው የሚለውን አዲስ ሶፍትዌር ይጭናል። ሌላው ንጹህና ተፈጥሯዊ ዶፓሚን ማግኘት ተለማመድ። ከፀሐይ ብርሃን፣ ከሚያነቃቃ ሙዚቃ፣ ከጸሎት ወይም ከመዝሙር የሚገኝ ንጹህ ዶፓሚን ሆን ብለህ መለማመድ ጀምር። ሌላው አእምሮህን ቀድመህ ቀጠሮ ማስያዝ ነው። ትናንሽ ግቦችን አውጣና ስታሳካቸው ለራስህ ዕውቅና ስጥ። ቀጠል አድርገህ ዛሬ 30 ደቂቃ አጠናለሁ፣ ከዛም 10 ደቂቃ እረፍት ወስዳለሁ፣ ከዛም እጸልያለሁ፣ በመቀጠል ከጓደኞቼ ጋር እዝናናለሁ እያልክ አእምሮ ለፖርን ጊዜ የለኝም እንዲል ቀድመ ቀጠሮ አስይዘው። ይህ በአእምሮ ውስጥ ራስን የመግዛት ጡንቻ እንዲዳብር ይረዳሃል። ሌላኛው ሂደቱን በማስታወሻ ደብተርህ መመዝገብ ነው። ፍላጎቱ ሲመጣ ምን ተሰማህ? ምን አሰብክ? እንዴት አሸነፍኩት? ከተሸነፍክም እንዴት እንደተሸነፍክ ምክንያቶቹን በዝርዝር ጻፋቸው። ይህንን መጻፍህ የጠላትን ስልት እንድታውቀውና ለቀጣዩ ውጊያ እንድትዘጋጅ ይረዳሃል። ወንድሜ ስማኝ፣ ይሄን ሁሉ ሳይንስ ያወራውልህ አንድ ነገር ላሳይ ስለፈለኩ ነው። እሱ ምንድነው? አንተ የተሰበርክ አይደለህም። አንተ ደካማና አቅመቢስ አይደለህም። አንተ ተስፋ ቢስ አይደለህም። ነገር ግን ነፍስህንና ማንነትህን ለመቆጣጠር የታሰበ ጦርነት ታውጆብሃል። አሁን አእምሮ ነፃ ለመሆን እየጮኸ ነው። ነፍስህ ከእግዚአብሔር ጋር ህብረት ለማድረግ እየተራበች ነው። ቅዱስ ጳውሎስ በሮሜ 12 ቁጥር 2 ላይ ምን እንዳለ ታውቃለህ? የዚህን ዓለም ምሳሌ አትምሰሉ፣ ነገር ግን በአእምሮአችሁ መታደስ ተለወጡ ይላል። በአእምሮአችሁ መታደስ ተለወጡ ማለት ኒውሮፕላስቲሲቲ በመንፈሳዊ ቋንቋ ማለት ነው። እግዚአብሔር ራሱ አእምሮ ሊታደስ ሊለወጥና እንደገና ሊዋቀር እንደሚችል ነግሮሃል። ለዓመታት አእምሮ ተጠልፎ በባርነትና በውርደት ዓለም ውስጥ ኖረሃል። አሁን ግን በእውነትና በፈጣሪ ኃይል መልሰህ የምትዋጋበት ጊዜ ነው። ሰብስክራይብ በማድረግ የዚህ የድል ሰራዊት አባል ሁን። ከታች ባለው ሊንክ የፍሪደም ቻሌንጅ ቴሌግራም ቻናላችንን ተቀላቀል። እዛ በየቀኑ እርስ በርስ እንበረታታለን፣ እንተጋገዛለን። ነገ ደግሞ በቀን ውስጥ ለዝሙት በጣም አደገኛው ሰዓት የቱ ነው በሚል ተግባራዊ ርዕስ ስለምንገናኝ እንዳመልጥህ። በአእምሮ መታደስ ተለወጥ፣ ሕይወትን መልሰህ ተቆጣጠር። እስክታሸንፍ ድረስ ጦርነቱን ቀጥል። ሻሎም። ድል የነሳው በሁለተኛው ሞት አይጎዳም።